የኢየሱስ ሕይወት ከኤርነስት ረና ነጻ ትርጉም በሳልስላሴ ብርሃነ ማርያም የኢየሱስ ህልፈተ ሕይወት ለኢየሱስ ህልፈተ ሕይወት እውነተኛው ምክንያት ሙሉ በሙሉ ሃይማኖታዊ ቢሆንም ጠላቶቹ በፍርዱ አዳራሽ በመንግስት ላይ ክህደት ፈጽሟል ሲሉ ያቀረቡት ውንጀላ ያዘላቸው። ነገሩን ሕግ በማፍረሱ ምክንያት ብቻ ቢሆን ኖሮ አመንቺው ጲላጦስ የሞት ፍርዱን ባላጸደቀላቸውም ነበር። ይህንን መሰረት በማድረግ ካህናቱ በሕዝቡ አማካኝነት ኢየሱስ እንዲሰቀል ጠየቁ። የዚህ አይነት ቅጣት ስረ መሰረቱ አይሁዳዊ አልነበረም። በሙሴ ሕግ መሰረት ብቻ ቢፈረድበት ኖሮ በድንጋይ ይወገር ነበር። ስቅላት ሮማዊ ቅጣት ነበር። ባሪያዎችና በሞት ላይ ውርደት እንዲታከልበት በሚፈለግባቸው ሰዎች ላይ የሚፈጸም ነበር። በኢየሱስ ላይ ስቅላት ሲፈርዱበት ከጎዳና ላይ ዘራፊዎች፣ ከሽፍቶች፣ ከወረበሎች ወይም ሮማውያን በሰይፍ የመገደል ክብር ከማይሰጣቸው ዝቅተኛ ደረጃ ካላቸው ጠላቶች ጋር መደቡት። የተቀጣው አሳሳቹ ቀኖናዊ ሳይሆን ምናባዊው የአይሁዶች ንጉሥ ነበር። ይህን ሐሳብ መሰረት በማድረግ የስቅላቱ አፈጻጸም በሮማውያኑ ኃላፊነት ስር ወደቀ። በሮማውያን ዘንድ ሙያቸው መግደል የሆነው ወታደሮች የሞት ቅጣት ፈጻሚዎች እንደነበሩ እናውቃለን። ስለሆነም ኢየሱስ ለረዳት ወታደሮች ቡድን ተሰጠ። አዲሶቹ ገዢዎች ወደ አገር ባስገቡት ጨካኝ ልማድ መሰረትም እጅግ አስጠሊታ የሆኑ ያገዳደል ሥርዓቶችም ተፈጸሙበት። ሰዓቱ እኩለ ቀን ነበር። በፍርዱ ቦታ ልብሱን አስወልቀው የመቀለጃ ልብስ አልብሰውት ስለነበር አሁን ደግሞ የቀድሞ ልብሱን እንዲለብስ አደረጉት። ወታደሮቹ ከሱ ጋር የሚሰቅሏቸው ሁለት ሌቦችም ስለነበሩ ሦስቱንም በአንድ ላይ ይዟቸው ወደ መስቀያው ስፍራ ተጓዙ። የመስቀያው ቦታ ከኢየሩሳሌም ወጣ ያለ ነገር ግን ከከተማው ግንብ አጥር አጠገብ የሚገኝ ጎልጎታ የተሰኘ ስፍራ ነበር። ጎልጎታ ማለት የራስ ቅል ማለት ነው። ሾሞ ከተሰኘው የፈረንሳይ ቃል ጋር ይመሳሰላል። ምናልባትም የራስ ቅል ቅርጽ ያለው የተራቆተ ኮረብታ ወይም ዳገታማ ስፍራ ሳይሆን አልቀረም። የዚህ ኮረብታ ትክክለኛው ቦታ በውል አይታወቅም። በእርግጥ ከከተማው በስተሰሜን ወይም በስተሰሜናዊ ምዕራብ አቅጣጫ ከፍ ባለው ወጣ ገብ መሬት በግድግዳዎቹና በቄድሮንና በሄኖም መካከል ወደሚገኙ ሁለት ሸለቆች የሚዘልቅ ደስ የሚል ነው የማያሰኝ አካባቢና ካጎራባቹ ታላቅ ከተማ ተቃውሞ በሚያስነሱ ሁኔታዎች ምክንያት አላስደሳችነቱ የከፋ ሆኖ የሚገኝበት ስፍራ ነበር። ከቆስጠንጢኖስ ዘመን ወዲህ በመላው የክርስቲያኑ ዓለም በታላቅ ከበሬታ የሚታየውን ጎልጎታ በትክክል ይህ ነው ብሎ ማመልከት ያስቸግራል። ይህ ቦታ ከከተማው በጣም ገባ ብሎ ነው የሚገኘው። በኢየሱስም ዘመን በግድግዳዎቹ ዙሪያ ውስጥ ነበር ወደ ማለቱ እናዘነብላለን። በስቅላት እንዲሞት የተበየነበት ሰው የሚሰቀልበትን መሳሪያ ራሱ መሸከም ነበረበት። ኢየሱስ ግን ከሁለቱ አጓዳኞች ይልቅ በአካል ደከም ያለ ስለነበረ የራሱን መስቀል መሸከም አልቻለም። ወታደሮቹ የሲሮኑ ሲሞን የተባለውን ከገጠር ይመለስ የነበረውን ሰውዬ አገኙና የውጭ አገር ወታደሮች በቅጽበት ያደርጉት እንደነበር ሁሉ መግደያውን መስቀል እንዲሸከም አስገደዱት። ሮማውያኑ አስጠሊታውን እንጨት ለመሸከም አይፈቀድላቸው ስለነበር የታወቀውን አስገድዶ የማሰራት መብታቸውን ተጠቅመው ሳይሆን አይቀርም ትእዛዙን ያስተላለፉት። ሲሞን ቆየት ብሎ የክርስቲያኑን ማህበረሰብ የተቀላቀለ ይመስላል። ሁለቱ ወንዶቹ ልጆቹ አሌክሳንደርና ሩፈስ በማህበረሰቡ የታወቁ ነበሩ። ምናልባት ምስክር ስለሆነበት ጉዳይ ከአንድ ሁነት በላይ ተርኮ ይሆናል።
በዚህ ሰዓት አንድም ደቀ መዝሙር ከኢየሱስ አጠገብ አልነበረም። በመጨረሻም ከመስቀያው ስፍራ ደረሱ። በአይሁዶች ልማድ መሰረት ስቅላት የተፈረደባቸው ሰዎች ኃይለኛና መዓዛ ያለው ወይን ጠጅ እንዲጠጡ ይሰጣቸው ነበር። የሚያሰክር መጠጥ የሚሰጣቸው በሐዘኔታ ስሜት መንፈሳቸውን ለማደንዘዝ ነበር። የኢየሩሳሌም ወይዛዝርት ብዙ ጊዜ ይህን አይነቱን ወይን ጠጅ ወደ ሞት ለሚነዱት ያልታደሉ ሰዎች ይዘውላቸው ይመጡ የነበር ይመስላል። እነሱ ሳይመጡ በሚቀሩበት ጊዜ ከመንግስት ካዝና በሚወጣ ገንዘብ ይገዛ ነበር። ኢየሱስ የኩባያውን ጠርዝ በከንፈሩ ከነካው በኋላ አልጠጣም አለ። ለተራ ተሰቃዮች አሳዛኝ መጽናኛ የነበረው ይህ ሁኔታ ከኢየሱስ የተፈጥሮ ልዕልና ባህሪ ጋር አብሮ የሚሄድ አልሆነም። አእምሮ ብሩህ ሆኖ እንዲቆይና የፈቀደውና በራሱ ላይ ያመጣውን ሞት ሙሉ የመንፈስ ንቃት ኖሮት እንዲሞት መረጠ። ከዚያ በኋላ ልብሱን ገፈው መስቀሉ ላይ አሰሩት። መስቀሉ በሁለት ጣውላዎች የተወቀረ በፐ ቅርጽ የተሳሰረ ነበር። እጅግም ከፍታ ስላልነበረው የተወንጃዩ እግር መሬቱን ለመንካት ምንም ያህል የሚቀረው አልነበረም። በመጀመሪያ መስቀሉን ይተክላሉ። ከዚያ በኋላ የተወንጃዩን እጆች በመስማር በመቸንከር ከመስቀሉ ጋር ያጣብቁታል። የሚሰቀለው ሰው እግሮቹ ብዙ ጊዜ ይቸነከሩ ነበር። አንዳንድ ጊዜ ግን በገመድ ማሰሩ በቂ ነበር። የእንጨት ቁራጭ በቋሚው ላይ ወደ መሐከሉ ገደማ ይታሰርበት ነበር። የተወንጃዩ እግሮች በእንጨቱ ግራና ቀኝ ሆኖ ሰውነቱ ያርፍበት ነበር። ያ እንጨት ባይኖር ኖሮ የሚሰቀለው ሰው እጆቹ ይገነጠሉ ነበር፣ አካሉም ወደ ታች ይወርድ ነበር። በሌላ ጊዜ ከእግሮቹ ስር አነስተኛ አግዳሚ ማረፊያ ይበጅና ወደ ላይ ደገፍ አድርጎ ይዛቸው ነበር። ኢየሱስ እነዚህን ሁሉ አስከፊ የስቃይ ሂደቶች ቀምሷቸዋል። ከስቅለት ስቃዮች አንዱ የሆነው የሚያቃጥል ጥማት ተሰምቶት ውሃ እንዲሰጡት ጠየቀ። ከዚያ አቅራቢያ የሮማውያን ወታደሮች በተለምዶ የሚጠጡት በኮምጣጤ የተበረዘ አንድ ኩባያ ውሃ ይገኝ ነበር። ፓስካ ብሎ የሚጠሩት። ወታደሮቹ ዘመቻ በሚሄዱበት ጊዜ ሁሉ ፓስካቸው አይለያቸው ነበር። ስቅላትን ማስፈጸምም እንደ ዘመቻ ይቆጠር ነበር። አንዱ ወታደር ፓስካውን በሰፍነግ መጥቶ በመቃ ጫፍ አንጠልጥሎ ወደ ላይ ወደ ኢየሱስ አፍ መራው። ኢየሱስም መጠጠው። ሁለቱ ወንበዴዎች በግራና በቀኝ ተሰቅለው ነበር። በተለምዶ የስቅላቱ አስፈጻሚዎች የሚሰቅሉትን ሰው ጥቃቅን ይዞታዎች ይከፋፈሉ ነበርና በልብሶቹ ላይ ዕጣ ተጣጥለው በመስቀሉ ስር ተቀምጠው ይጠብቁት ጀመር። አንድ ትውፊት እንደሚለው ከሆነ ኢየሱስ ቀጥሎ ያለውን በአፉ እንኳን ባይሆን በልቡ የነበረውን ነገር ተናግሯል። አባቴ ሆይ ይቅር በላቸው የሚያደርጉትን አያውቁምና። በሮማውያኑ ልማድ መሰረት በመስቀሉ ላይኛው ጫፍ በዕብራይስጥ በግሪክና በላቲን ቋንቋ የተጻፈ እንዲህ የሚል ቃል ነበረበት፣ የአይሁዶች ንጉሥ። በዚህ ጽሑፍ ውስጥ የሕዝቡን ስሜት የሚያሳምምና የሚዘልፍ አንዳች ነገር ነበረበት። በዚያ የተላለፉ የነበሩና ጽሑፉን ያነበቡ በርካታ ሰዎች ውስጣዊ ቅሬታ ተሰምቷቸዋል። ካህናቱ ኢየሱስ ራሱን የአይሁዶች ንጉሥ ብሎ ጠርቷል የሚል ጽሑፍ ብቻ መስፈር ነበረበት ሲሉ ጲላጦስ ዘንድ ቀርበው ስሞታቸውን አቀረቡ። ጲላጦስ ግን በጉዳዩ ተሰላይቶ ስለነበረ በጽሑፉ ላይ ምንም አይነት ለውጥ እንደማያደርግ ገለጸላቸው። ደቀ መዛሙርቱ ሸሹ። ዮሐንስ ግን በዚያ ነበርኩ እስከ መጨረሻውም ጊዜ ድረስ በመስቀሉ ስር ቆሜ ነበር ብሏል። በይበልጥ እርግጠኛነት መናገር የሚቻለው ለኢየሱስ ታማኝ የነበሩት
እስከ ኢየሩሳሌም ድረስ ተከትለው ሲንከባከቡትም የቆዩት የገሊላ ሴቶች ትተውት አለመሄዳቸው ነው። ማርያም ክሊዮፋስ፣ ማርያም መግደላዊት፣ የቁዛ ሚስት ዮአና፣ ሳሎሜ እና ሌሎችም ከእይታው ውጭ ሳይሆኑ ራቅ ብለው ቆመው ሲመለከቱት ነበር። የዮሐንስን ቃል አምነን ከተቀበልን የኢየሱስ እናት ማርያም ከመስቀሉ ስር ነበረች። ኢየሱስም እናቱንና ተወዳጅ ደቀ መዝሙሩን በአንድ ላይ ሆኖ ሲያያቸው ለደቀ መዝሙሩ እነሆ እናትህ፣ ለእናቱም እነሆ ልጅሽ ብሏቸዋል። ይህም ሆኖ የመጀመሪያዎቹ 3ቱ ወንጌላውያን ሌሎቹን ሴቶች ሲጠቅሱ በዚያ መኖሯ በጉልህ መታየት የነበረበትን ሳይጠቅሱ ማለፋቸው ለምን እንደሆነ ሊገባን አልቻለም። ምናልባት ከመጠን በላይ ከፍተኛ የነበረው የኢየሱስ የስብዕና ልዕልና እንኳ በራሱ ሥራ ብቻ በተዋጠበትና ለመላው የሰው ልጅ ብቻ ይኖር በነበረበት ሰዓት እንዲህ ያለውን ግላዊ ስሜት አንጸባርቋል ለማለት ያዳግታል። የእነዚህ ጥቂት ሴቶች በዚህ መገኘት ኢየሱስን ያጽናናው ቢሆንም በፊቱ ተዘርግቶ ይታየው የነበረው የሰው ልጅ ዝቅተኛነት ወይም ደደብነት ብቻ ነበር። ተላላፊ መንገደኞች ሲሰድቡት ነበር፣ ሲሳለቁበትም ይሰማቸው ነበር። ከፍተኛ የስቃይ ጩኸቱም መቀለጃቸው ሆነ። በእግዚአብሔር አመነ፣ እግዚአብሔር የሚፈልገው ከሆነ ያድነዋ፣ የእግዚአብሔር ልጅ ነኝ ብሏል እኮ፣ ሌሎቹን ያድናል፣ ራሱን ግን ለማዳን አይችልም። የእስራኤል ንጉሥ ከሆነ ከመስቀሉ ይውረድና እኔዋ ያኔ እናምነዋለን። ወዮ አንተ ቤተ መቅደሱን አፍርሰህ በ3 ቀን መልሰህ የምትገነባው አንተ፣ እስቲ ራስህን አድን። ከራእያዊው እሳቤው ጋር እጅግም የማይተዋወቁ አንዳንድ ሰዎች ኤልያስን ሲጣራ የሰሙ መስሏቸው እንዲህ አሉ። ኤልያስ መጥቶ ያድነው እንደሆነ እስቲ ነይ። በግራና በቀኝ የተሰቀሉት 2 ወንበዴዎችም የሰደቡት ይመስላል። ሰማዩ ጨልሞ ነበር። ምድርም በኢየሩሳሌም አካባቢ እንደነበረው ሁሉ ደርቆና ደብዝዞ ነበር። ለተወሰነ ጊዜ አንዳንድ ትረካዎች እንዳሰፈሩት ልቡ መስራቱን አቆመ። ዳመናም የአባቱን ፊት ጋረደበት። ካለፈበት ሰቆቃ 1000 ጊዜ ከበደ። ተስፋ የመቁረጥ ጣርን ተሸከመ። የሰዎች ምስጋና ቢስነት ብቻ ይታየው ነበር። ምናልባትም ለዚህ እኩይ ሕዝብ መሰቃየቱ አጸጽቶት እንዲህ አለ፣ አምላኬ ለምን ተውኸኝ? ሆኖም መለኮታዊ ደመነፍሱ አሁንም አየለ። የሥጋዊ አካሉ ሕይወት እየሞተ በሄደ መጠን ነፍሱ እየጠራ ሄደ። ወደ ሰማያዊ ምንጭም ቀስ በቀስ ተመለሰ። የተልእኮውን እሳቤ መልሶ ጨበጠ። በሞቱ የዓለምን መዳን አየ። በእግሩ ስር ተዘርግቶ የነበረው አስጠሊታ ትርኢት ከእይታው ጠፋ። ከሰማያዊ አባቱም ጋር በጥልቀት አንድ ሆኖ ከመስቀሉ ላይ ያለ በሰው ልብ ውስጥ ላልተወሰነ ዘመን የሚኖርበትን መለኮታዊ ሕይወቱን ጀመረ። የስቅላት እጅግ አስከፊው ገጽታው ለዚህ ሰለባ የሆነው ሰው ለ3 ወይም ለ4 ቀናት በአሰቃቂ ሁኔታ መስቀሉ ላይ በሕይወት የመቆየቱ ሁኔታ ነበር። ከእጆቹ ይፈስ የነበረው እጅ ከአጭር ጊዜ በኋላ ቆመ። ለሞት የሚዳርግም አልነበረም። ለሞቱ እውነተኛው ምክንያት ተፈጥሯዊ ያልነበረው የአካል አዘረጋግ ሁኔታ ነበር። የደም ዝውውሩን በሚያስፈራ ሁኔታ የሚያቃውስ፣ በጭንቅላትና በልብ ውስጥ ከባድ ስቃይ የሚፈጥር፣ በመጨረሻም እግርንና እጅን የሚገትር ነበር። የአካል ጥንካሬ የነበራቸው ተሰቃዮች በረሃብ ብቻ ነበር የሚሞቱት። የዚህ አይነቱ ጭካኔ የተመላበት ቅጣት ዓላማው ተቀጩ ባሪያ በቀጥታ በጉዳቱ ምክንያት እንዲሞት ሳይሆን እጆቹን በአግባቡ ሳይጠቀም በመቅረቱ እጁ ተቸንክሮ እንዲጋለጥና
በተሰቀለበት እንጨት ላይ እንዲበሰብስ ለማድረግ ነበር። የሰውነቱ ለስላሳ አወቃቀር ኢየሱስን ከዚህ አይነት አዝጋሚ ጣዕር አተረፈው። በልቡ ውስጥ የነበረ የደም ስር በቅጽበት በመበጠስ ከ3 ሰዓት በኋላ ወደ ሞት እንዳሸጋገረው ሁኔታዎች ሁሉ ያመለክታሉ። ነፍሱ ከመውጣቱ ጥቂት ጊዜ በፊት ድምፁ ጠንካራ ነበር። በድንገት የሚያሸብር ድምፅ አሰማ። አንዳንዶች እንደሰሙት አባቴ ነፍሴን ባንተ እጅ ላይ አሳርፌያለሁ የሚል ነበር። ሌሎች ደግሞ ስለ ትንቢቶች መፈጸም በይበልጥ ያስቡ የነበሩት ተፈጽሟል ብሏል ሲሉ ተናግረዋል። ጭንቅላቱ ደረቱ ላይ አረፈ፣ ነፍሱም ወጣች። ልዑል ሆይ በክብር ረፍ፣ ተልእኮ ተፈጽሟል፣ መለኮታዊነት ተመስርቷል። በጥረት የገነባው ሕንጻ ካሁን ወዲያ ባንዳችም ሕጸጽ ምክንያት ይፈርሳል ብለህ አትስጋ። ካሁን ወዲያ ደካማነት ከማይደርስበት ማዶ ከመለኮታዊ ከፍታ ላይ ሆነህ ከድርጊቶች ማለቂያ በሌላቸው ውጤቶች አንተ ትኖራለህ። ታላቁን ነፍስን ሊነኩ እንኳ ያልቻሉት የጥቂት ሰዓታት ሰቆቃዎችን ዋጋ ከፍለ ፍጹም ምልኡ የሆነ ዘላለማዊነትን ለመግዛት ችለሃል። በሺዎች ለሚቆጠሩ ዓመታት ዓለም ያደንቀሃል። የግጭቶቻችን ባንዲራ የሆንከው አንተ በዙሪያህ ለሚካሄዱት እጅግ አስከፊ ጦርነቶች አርማ ትሆናለህ። በዚህ ዓለም በምናኔ ከቆየህባቸው ዓመታት ይልቅ ከሞትህ በኋላ 1000 እጥፍ ሕያውና ተፈቃሪ ሆንከው አንተ ለሰው ልጅ የማዕዘን ድንጋይ ከመሆኑ የተነሳ ስምህን ከዚህ ዓለም መፋቅ ይህንኑ ዓለም ከስሩ እንደመነቅነቅ ይሆናል። ሰዎች በአንተና በእግዚአብሔር መካከል ልዩነት አያደርጉም። ሞትን ሙሉ በሙሉ ድል የነሳህ አንተ በቀየስከውና እልፍ አላፍ ትውልዶች ተከትለው በሚጓዙበት ንጉሣዊ መንገድ ተጉዘ መንግሥትህን ውረስ። የኢየሱስ ሕይወት ከኤርነስት ረና ነጻ ትርጉም በሳልስላሴ ብርሃነ ማርያም